ይሆናል፣ ውሃ ማጠጣም ይሆናል። ሲቀጥል ደግሞ እኛ ማለት ነው የስደት ላይ ያለን ልጆች የምር በቃ እስቲ ለአንድ ጊዜ ሲቆም ብለን እናስብ ለራሳችን። ቤት ብንሰራ ምን ትርጉም አለው ሄደን ካልኖርንበት? ገንዘብ ብንሰበስብ ምን ትርጉም አለው ሄደን ካልኖርንበት? ካልበላ ነው፣ ካልጠጣን፣ ካልተዋብንበት፣ ካልተጌጥንበት 7 ዓመት 10 ዓመት እየሰራን በቃ የሆነ አጋጣሚ እንደዚህ መታመም አለ። ምን ሆና ነው ውድ አለችኝ። ኮንትራት ቤት ነበረች አንዷ አቡዳቢ ማለት ነው። ከዛ ለሁለት ነው የሚሰሩት፣ ከሁለት እየሰሩ ማለት ነው። ድንገት አንዷ ከመሬት ተነስታ ልቧ በጣም ያንተ ምንድነው የሚባለው ታንኳርፋለች። ስታንኳርፍ ከዛ ሰዎቹ ሐኪም ቤት ወሰዷት። ሐኪም ቤት ሲወስዷት ልቧ ቀጥ አላሉ። የምሬን ነው። ማታ እነ ሳራ ቤት ሲወራ ከዛ ጉዳት አለባት። ከዚህ ውስጥ ከወጥ ኮማ ውስጥ አስገብተ ከኮማ ከወጣች ስለማትተርፍ ፈርሙ፣ ኩላሊትና ልቧን እንውሰድ። ማርያም ሪካርዱን ላይ እያሰማች ነበር። እነ ሳራ ደግሞ